Hi guys, እንዴት ናችሁ? አንድ ቪዲዮ እኔና መተን ሐሳብ እንሰጣለን ማለት ነው because I'm sure ብዙ ወንዶችን ይመለከታል። ብዙ ትዳር መሃል ያለ ነገር ነው ይሄ ነገር ማለት ነውና ቪዲዮውን watch አድርገን መተን ሐሳብ ሰጥተት እናደርጋለን። ሳምሪ በአጠቃላይ ስራ የሚባል ነገር አትወድም። በአጠቃላይ ሰነፍናት ለማለት ይችላል ለኔ ማለት ነው። አንደኛ የሚያጣላንም እንደ ሴት አያየኝም ካለቻችሁ እንደ ሴት ያለያዩት እንደ ሴት ስላልሆነች ነው። ሁሌም ነግሬያታለሁ። ገባችሁ? እዚህ ጋር አሁን እሷው ሁሉ ነገር ጉዱን አወጣችሁ። በቃ እንደዚህ ተበድያለሁ። የሰው ልጅ ደግሞ እኔም የተበደልኩት ልነግራችሁ ነው የምታውቁት። ገባችሁ? የሰው ልጅ ከመሬት ተነስቶ አይደለም እንደዚህ የሚሆነው። ሴቶች እንደ ሴት ስትሆኑ እንደ ሴት ትከበራላችሁ። ወንድ ልጅም እንደ ወንድ ከሆነ እንደ ወንድ ይከበራል። ኢሮፓ ሀገር ስትኖሩ ሴቷም ሞታ ትሰራለች፣ ወንዱም ሞቶ ይሰራል። ፓርት ታይም ላይ እየተሰራ ይኖራል። እና ይሄ ወንድማችን ምን እያለን ነው? እናንተ ሴቶች ሴት ስትሆኑ ነው ወንዶች የምትከበሩት። ሚስቴ ሰነፍ ናት፣ ስራ አትችልም፣ ቤት ማጽዳት አትችልም፣ ኩክ ማድረግ አትችልም፣ እኔ ውጩንም የውስጡንም ሰርቼ አልችልም እያለን ነው ማለት ነውና ማለት ሐሳብ ክፋት የለውም። በርግጥ አንዳንድ ወንዶች የምትፈልጉት እንደ ሴት ሆና ማወራ ሆና በደንብ ቤቱን የምታስተዳድር ሴት ነውና አንደርስታንድ እናደርጋለን። እንደኛ ኢትዮጵያ ውስጥ ቀነጫጭሮ ወጡት ሰዎች እንደኛ ያሉ ሰዎች አንደርስታንድ እናደርጋለን። ኦፍ ኮርስ ወንዶች ምን እንደሚፈልጉ ማለት ነው። the problem is አውሮፓና አሜሪካ አይደለም እንደዚህ አይነት ሴቶች የምታገኙ ማለት ነው። እና look let me tell you something። አንዳንድ ጊዜ ኮንዲሽኖች ላይ የተመሰረተ ትዳር ከያዛችሁ በኋላ እዚህ መታችሁ ሪዝን ብትሰጡን ማንም ይሄንን እንደቁም ነገር አድርጎ የሚወስድ የለም። ሲቀጥል ማለት ነው የሷንም ፖይንት በደንብ አዳምጫታለሁ። የጻፈችውን ያወጣችውን ጥቅስ ቅድም ኦፊሶዬ በደንብ ሳይ ነበር ማለት ነውና ዋው ላይክ ፈርስት ኦፍ ኦል አንድ ሴት ልጅ ተበደልኩኝ ያለውበት ላይፍ ትክክል አይደለም እየተበደልኩ ነው ይሄ ሰው ዩዝ እያደረገኝ ነው ብላ ከተናገረች እንኳን አይደለም እናቷ ማንም ሰው ያቺን ሴት ማዳመጥ አለበት ብዬ ነው ማሰብ ማለት ነው። ያው ልክ እንደ ልጅ እንደሆነች ነው ያየሁት እኔ። ኢማጂን ላይክ እናንተ ከምትሉት ይልቅ እናንተ እዚህ ላይ ተሰብስባችሁ ሐሳብ እሱ ነው ጥፋተኛ ከምትሉት ይልቅ ማለት ነው እኔም ልክ እናቷ እንዳደረገችው ልጄን ነው የምሰማው። እኔም ብሆን ነው የምላችሁ ነው ቢኮዝ አይታችኋል ከሆነ አንዳንድ ሰዎች ሐሳብ ሲሰጡ ማለት ነው በዚህ ልጅ ላይ ሁላ አንዷ ልጅ ኢትዮጵያ የሆነች አሳማ የሆነች ማለት ነው 10 እንጀራ በቀን የምትበላ ቬሪ ዲስካስቲንግ አንድ ሴት አለች እዛ ኢትዮጵያና እኔ ነኝ እንደዚህ ያደረኩሽ፣ እኔ ነኝ ቤትሽን ልጆችን እንዲመለሱ ያደረኩሽ፣ እኔ ነኝ ልጅሽ እንደዚህ እንድትሆን ያደረኩሽ ብለሽ ስታወሪ ማለት ነው አንድ ከርሳማ አለች ኢትዮጵያ። እንደዚህ አትወሪ ስታወሩ ሲጀመር የዶሜስቲክ ቫዮለንስ ሚኒንግ ያልገባችሁ የምትኖሩበት ሀገር ከሆዳችሁና ከለብሳችሁ የማያልፍ ማለት ነው ጭንቅላታችሁ ሆዳችሁን ከመሙላትና በጭቅጫቅ ልብስ ከመልበስ አያልፍም ማለት ነው። ሰሙን ከመሳደብ የወሬ ሱስ ያለባችሁ ማለት ነው። እማማ ኦዱ እንደዛ ስትይ ማለት ነው ቅድም ጋር ማለት ዶሜስቲክ ቫዮለንስ አንድ ሴት ተጠቃሁኝ በወንድ ልጅ ተበደልኩኝ ብላ ስትመጣ እውነትም ትናገር ውሸት ሴት ልጅ አውቃ ራሷን አታዋርም የምትፈልገው ጥቅም ካሌለ በስተቀር ማለት ነው። አሜሪካና አውሮፓ ሀገር ሆኖ አንዳንድ የሚዋሹ ሴቶች ደግሞ ልጅን በመንግስት ብቻቸው ማሳደግ ላይ ለምሳሌ ፉል ከስተዲ መውሰድ ሲፈልጉ የሚዋሹት ውሸት ነው። እንደዛ የሚያርጉ ሴቶች በጣም ጥቂቶች ናቸው። የትኛው ሰክሰስፉል የሆነ ሴት ልጅን ብቻዬን ነው ማሳደግ አባታቸው እንዳያልፈልግ ሞኝ እስካልሆነች በስተቀር እንደዚህ የምታደርግ ሴት የለችም። አባትና ልጆች ማለት ገብታ ማለት ነው የራሳችንን ፕሮብለም ወደ ልጆች መውሰድ አለብን ያላስብ። ስለዚህ አንዳንድ ኤክስፒሪየንስ ያሌላችሁ ዝም ብላችሁ ከውጭ መተወሉ ሴቶችን አይመለከትም። ገባችሁ? ስለዚህ በትዳር ኖራችሁ ያለፋችሁት ሰዎች እንዴት አርድ እንደሆነ አንድ ሴት ወጣ ስትናገር ለምንድን ነው ማመን ያቃታችሁ? በዚህ ምክንያት ነው አንዳንዶቻችሁ ደስተኛ ያልሆነ ትዳር ይዘው እዚህ ሶሻል ሚዲያ ላይ የሚያቀራሩት። ጋይስ ማደስተኛ እንደሆነ ማደስተኛ እንዳልሆነ እኮ እናውቃለን። እኛ ኖረንም አልፈናል። በደስታውም በሐዘኑም በአቢዩዝም ጤነኛ በሆነም ሪሌሽንሺፕ ማለት ነው we know ማደስተኛ እንደሆነ። አንዳንዶቻችሁ ለሰው ደስተኛ ለመምሰል ትንጠራራላችሁ። ማታ ስትለበለቡ ስትቀጠቀጡ ነው የምታድሩ በፓርትነራችሁ ማለት ነው። በኤቪደንስ ልናመጣላችሁ እንችላለን። this is not ኖርማል እንደሆነ ነገር እኔ ባሌ ይወደኛል እኔ ምን ይወደኛል ስለተናገርሽ ነው እንዴ? ያንቺ ባልሽ ያንቺን የመውደድ ሁኔታ እና ባልሽ ያንቺን የመውደድ ማረጋገጫ እኮ አንቺ የምትኖሪው ኑሮ እኮ ያሳያል። እዚህ ጋር ስትወጪ ተሳስተሽ አሁን ብዙ ሴቶች ታዘባቸዋለሁ እዚህ ላይ ማለት ነው። ምንድነው ፕሮብሌሙ? ላይክ እንደዚህ ነው ስላተገባባን የተለያየ ነው ማለት አንድ ነገር ነው። የባለ ትዳር ላጤ ሆናችሁ ማለት ነው። እዚህ ላይ ባለ ትዳር ሲንግል ሆናችሁ ወጣችሁ አንዳንዴ እኔ እንደዚህ ነው ትዳር አይባልም በዚህ ዘመን ውስጥ ጋይስ። እግዚአብሔር ጤነኛ ትዳር ከሰጣችሁ እዛው አፍናችሁ ነው መቀመጥ ያለባችሁ። ፕራውድ ኮናችሁና በፓርትነራችሁ ፕራውድ የምትሆኑ ከሆነ ደግሞ ከነፊቱ አጥጣችሁ ነው እንደዚህ ነው ማለት ነው። ምንም ማለት አይደለም። መጣላት ያለና መጋባት ያለና አሜሪካና አውሮፓ የሚኖሩ ሴቶችን ብለ የምታደርገው አሁን ማን ፋኒ ነው ዳኒ
ፋኖስ የምትባለው ልጅ ማለት ነው። አንተ አሁን ሚስትን ስራት ሰራም ሰነፍናት ምናምን ምንድነው ያልከው? አንድ ሰው ከወለደ በኋላ የውጭ ስራ የምትሰራ ከሆነ የውጭውንም የውስጡንም እርግጠኛ ነኝ እኔ ልጅቷ ወይ ትማራለች ወይ ስራ ስትሰራ ነው የምናያት። እንግዲህ ብዙ ጊዜ ዲቴል ባናቅም ማለት ነው እዚሁ ላይ በምናየው ነገር ነው እንጂ ላይክ በዛ ኤጅ በጣም ያንጎናን ያገባችው ልጅ ወርቷ ራሷ አልጨረሰችም ስታገባ። ስለዚህ ላይክ ገና ማድረግ ያለባት ነገር ብዙ ነገር አለ። ያንን ሳታረጋ አገባች፣ ወለደች። ኦፍ ኮርስ ፑሽም ተደርጋ ሊሆን ይችላል፣ የተለያየ ነገር ሆኖባት ሊሆን ይችላል። አገባች፣ ወለደች። በዚህ ያንግ ኤጅ ልጅ ከወለደች በኋላ እቺ ሴት ሁሉንም የመቋቋም አቅም የላትም። እቺ ሳብሪ የምትባለው ሾዚያ አይደል ልጁ ስታገባው ማለት ነው። ስለዚህ በሰዓቱ ተስማምታችሁ እኛ ከዚህ ሰው አንፈልግም የሰው ቶክሲክ ነው ብላችሁ ትዳር ካቋቋማችሁ በኋላ ትዳራችሁ ካቆማችሁ በኋላ በሁለት እግሩ መልሳችሁ ስትጣሉ እሷ ቺት ታረጋለች፣ እሷ ስለምትጋፋይ ነው በጥፊ መተዋት፣ እሷ ስራ ስለማትችል፣ እሷ ሰነፍና ልብሷ መቀየር አትችልም፣ ሰውነቷ መታጠብ አትችልም ብላችሁ አፋችሁ ሞልታችሁ ወንዶች ስትናገሩ ይሄ ከእናንተ ላይ ሪስፔክትን ይቀንሳል። ከተዋችሁ ትታችሁ ለምን ዝም አትሉ? አንዳንድ ጀግና የሆኑ ወንዶች ማለት ነው ያስ ትዳር ይበተናል ኑሮም እንትን ሊል ይችላል፣ ግን የሚስቱን ገበና አውጥቶ የሚያሰጣ ወንድ ባይ ሬድ ፍላግ ነው ማለት ነው። ለምትቀጥዩ ስትመጪ ስህተት ካለብሽ አውጥቶ ያሰጣሻል ማለት። ማንም ፐርፌክት አይደለም። የትኛው ሴት ናት ፐርፌክት? እዚህ ላይ ፐርፌክት ባለ ትዳር ነው የሚሉ እኔ ከአንዷ ጓደኛዬ ጋር ሳወራ ነበር ባለት እዚህ ጋር እንዴት አድርገው ባሎቻቸውን ትሪት እንደሚያደርጉ እናውቃለን። ባል ቤት ውስጥ ማስቀመጥ ማለት ጋይስ ባለ ትዳር ለሆናችሁ ስራ ነው እኮ ልንገራችሁ። ወንድ ልጅ ቤት ውስጥ አስቀምጣችሁ እዛ እየተደባደባችሁ እንትን እያላችሁ የሚበላውን ነገር ሳሰጡት ቴኬር ሳታርቡት መታችሁ አፋችሁን መክፈት አይደለም። ወንድ ልጅ ባለ ትዳር ከተባለ ድረስ ቴኬር ማድረግ ይፈልጋል። እንደዚህ አይነት ሴት የምታገኙት ደግሞ ኢትዮጵያ ወይዛ እናንተ ብቻ ናችሁ ብትሰሩት እሷ የቤት እመቤት ስትሆን ነው እንጂ አሁን አገር ውስጥ ያለው ሰው ራሱ የውጭውንም ሰርተሽ ቤት ውስጥንም ቴኬር አድርጊ። አንዳንድ ሴቶች እኮ ይሄ ስለሚሰለቻቸው ነው ትዳር ማቆም የማይፈልጉ። ቢካዝ ወንድ ልጅ የራሱ የሆነ ስፔስ የራሱ የሆነ ሪስፔክት ያስፈልገዋል ጋይስ። እኔ እንደማስበው ነው ማለት ያንን የምታሟላለት ሴት በጣም ዴዲኬትድ ሆነች፣ ማቹርድ ሆነች፣ ላይፍ ያየች የስ ትዳሬ ካሁን በኋላ ላይ ካለ አይደለ ይሄ የመጨረሻ ጊዜ ይዛችሁ ትዳር የምትቀመጡት እንደዛ አይነት የሚያስብ ሰው ሴም ፔጅ ላይ ሆነ ሰው ካልሆነ በስተቀር ወጣት ገና ዘሎ ሳይጠቅም ትምህርት ሳይጨርስ ትዳር የያዘ እንደዚህ ምናምን ነገር በጣም ከባድ ነው ጋይስ። ላይክ ኤክስፔክት ማድረግ አትችሉም። የስ አንተም ቤተሰቦች አሉ፣ እህት ወንድሞች አሉ። ልጇ አሁን ገጠጠ እኮ አይታችኋል። ይሄ ፋኖስ የሚባለው ልጅ ማለት ነው የሳምሪ ባል እንዲገጣል። አሁን ከስትረስ ነው ልጆቹን ያሳደገው እሱ ነው። ልጆቹን ይዘብ ስትሄድ ኤቭሪቲንግ አንድ ጊዜ ከሸፈ ሲልበት ገጠጠ እንደዚህ ጥርሱን አውጥቶ ማለት ነው። ታሳው ዴስ ላይፍ እንደዛ ነው ኮንቲኒው የሚያደርገው። ስለዚህ ይሄ ትዳራችሁ ከፈረሰ በኋላ ወይ ገርልፍሬንድ ቦይፍሬንድ ሆናችሁ ራሳችሁን ከዛ ሰፐሬት ስታርጉ እሷ ታረጋለች፣ እሷ ትሸታለች፣ እሷ ተታጥቦ ሰው ካላ አርጋለች። አረባካችሁ መጀመሪያ ላይ ፍቅር ስትላላሱ እዚህ ላይ ኤቭሪቲንግ ገመናችሁን አውጥታችሁ ስታሰጡ ማለት ነው። እንደዛ አልመሰላችሁ? ትዳር እኮ ማለት እኮ መቻቻልንም ይጨምራል። መቻቻል ካልቻላችሁ ደግሞ አሁን ይሄ እሱ ያለው ሪዝን የብዙ ሰዎች ቤት ያለ ሪዝን ነው ጋይስ። ኮካ ታረጋልኝም ተተኛለች ሰነፍናት። አንዳንዱ ደግሞ ምን ይላል ሴክሱን አትፈልግም ዝም ብላ ነው ደራርባ ልብስ 6-7 ልብስ ለብሳ ተተኛለች ለዛ ነው ቺት ማረጋው ይላችኋል ጋይስ። ቢግ ፕሮብለም በየቤቱ ያለው እኔ እርግጠኛ ነኝ ደስተኛው ነው የሚኖር ትዳር ሜቢ ላይክ 5% 6% ቢሆን ደስተኛ የሚመስሉት ራሱ የሚጣሉበት ሪዝን ይገርማቸዋል። አንዳንዶቻቸውማ ቱሬናፋዎች ናቸው። እዚህ ላይ ወጥተው ቱሬናፋቸውን ይነፋ አጠገባቸው ያለ ሰው ስንት ሚስጥር ያውቃል። እዚህ ላይ ወጥተው ግን ቱሬናፋ ይነፋል። ለማብላችሁ ትሮ ለሰው ብላችሁ እናንተን ካስደሰታችሁና ትዳር መያዝን ቢግ ዲል አድርጋችሁ ካሰባችሁት ቴክ ኬር ኦፍ ዩ ማሬጅ። እኔ ያንን ነው የምለው። ሲፈልገውን ይበል ይፈልገውን ተደብድቤ ምን ብዬም ትዳሬን ሴፍ አደርጋለሁ የምትሉ ከሆነ ተደብድባችሁ ትዳራችሁን ሴፍ አድርጉ። እዚህ መታችሁ ምንድነው የምትመጣረቁት ነው? ሶ ይሄ ልጅ የተናገረው ነገር የብዙ ሰዎች ቤት ውስጥ ያለ ችግር ነው። ኮካ ታረጋል ኮክ ብታረጋለን ሴት ከኢትዮጵያ ሄዳ አግብተህ እዛው ማስቀመጥ አለበት። እዚህ ሀገር የሚሰራ ሰው የሚማር ሰው ልጅ የወለደ ሰው እንዴት አድርጎ ነው ወንድንም ልጅንም ስራውንም ኤቭሪቲ የውጭ ቤቱን ውስጥ ተከራርጎ የሚችለው? you have to help her። ስለዚህ ያንተ እርዳታ ያስፈልጋታል። ይሄ ደግሞ መማታት የሚባል ነገር የፈለገ ነገር ቢሆን ወንድ ልጅ አንዴ ጣቱ እንደዚህ ከሰረዘረ ባይዳሰት no matter what ያኔ ፖይንት ማለት ነው። እጅን ካነሳ ባይ ቢካዝ እጁን ማንሳት የለመደ ወንድ መቼም አይመለስም። ስለዚህ ሴት ልጅ እዚህ ወጣ ተበደልኩ ስትል እንደ ተረተረት የምታየው ነግበኔ የሚለውን ነገር አስቡ። እናትየውም ትክክል ናት። ምን ታርገው ታዲያ ላይ ልጇን ብሎ ፕሮቴክት ማድረግ ያለባት ልጇን መስማት ያለባት ወይስ ሃይ ሶሽ በቃ ሰው ምን ይልሻል ሶሻል ሚዲያ ላይ ታውቀሻልና ሄደሽ ተደብደብ ይተበላት ምን ታርጋት ነገሩ? ኦፍ ኮርስ ሺ ሃቭ ቱ ፕሮቴክት ሄር ዳር
that's the next step ማንኛውም እናት የሚያደርገው ነገር ነው መሰዳደቡ ቢቀር እላለሁ because የተዋለደ ሰው አይሰዳደብም ግን እንደዛ አድርጋችሁ ነገሩን በቤተሰብ ገላችሁ እዛው መጨረስ እኔ ነኝ እንደዚህ ያደረገ ልጅ እንትን ያደረገ እኔ ሊያነኝ እኔ ምን ትላለች አንድ ቦትራፋ ደግሞ አለች እዛ ኢትዮጵያ ቁጭ ብላ ሀዳገራ ማለት ነው ካርሳሚ ሆነች work on yourself first lady before you talk of someone else ለዛ ነው